عرب من إلى المسألة حركات نوصل قتال إلى باقله حركات مارك ساكس مارك نوصل قتال يبالال قبا የሆነ አንጀባ ተጨምርበት ነገሮቹ ላይ ውበት ይፈጥራሉ ዝም ብሎ አንጀባ ግን አይደለም ዝም ብሎ ሳክስ ግን አይደለም የሚታይ የሚጨበጥ የሚዳሰስ ፖስተኛ ቅድም አንተ ለነቆራ የተናገርከው ፖስተኛ እኔ በአይኔ አይቼው ነው የሰከስኩት አለቀ በቃ ጫውታው ዛጋ ነው የሚሞተው ታስይት እኛ ብንሰክስ አሜሪካ በጣም ከባድ ነው ማለት ነው ከባድ ነው አሜሪካ መንሱር ከባድ ነው እና አክሊሉ እናንተና ምናምን ያሉበት ሀገር እኮ ስማቸውን አልጠራም አሁን ቲክቶክ ላይ ቁጭ ብሎ ታብታብ የሚሉ ልጆች ያሉበት ሀገር እኮ ነው መንሱር በቃ እነሱን እያየ እንዴት አሜሪካ ትመኛለህ ታዲያ እነሱን እያየ እንዴት አሜሪካ መምጣት ትመኛለህ ኤርሚ ነገር ነው እንዳትመኝ አሜሪካን እንደትመኘው የሚገባው አገር እኮ እንደዚህ ሰርፊ እኮ እንዴ ካናዳ ገብቻለሁ ይሁን ያስ ይልቀቁኛ ተደብቄ እጄ ነው የመጣው ችግር ስላለብህ ይሆናል እንግዲህ ለምን ተደበቃለህ አሜሪካ ያክል ሀገር ከመጣ እውነት ሪል ከሆነ እቺን ሳክስ ጆሲ ራሱ አይቀበልም እኔ እንኳን ይሁን ጆሲ ራሱ አይቀበልም እቺን ሳክስ ለምን ብትለኝ አሜሪካ ሂጄ ደርሼ መጣው ብትለኝ ኤቪደንስ ይፈልጋል እኔ እኮ ባህሩን አሳይቻለሁ ፎቁን አሳይቻለሁ አንተ ማሳየት አለበት ተቀባጭ ተውኛ ቪዛ ምን ያደርግልናል መውጣት ካልቻልክ በዛ ቪዛ አክሴፕታንስ አግኝተ አሜሪካ መሬቱን ረግጠ ተመጥቶ ምን ይሰራል ቪዛ ምን መስሎ ነው መንሱሪ ተንጂ ነፍሴ ነገርኩ እኮ እኛ ምን ሰክሰው ከተግባር ጋር ነው በተግባር ሰክስ ችግር እንደተግባር መሰከስ መንሱሪ እኔ እኮ ያለሽበት ሁኔታ አደንቃለሁ ምንነት የገባውና አታስመስለው ማለት ነው እንጂ ኖርማል እኮ አሜሪካ መምጣትን ኢትዮጵያ መስራት ይሆን ማለት መልስም ተማ መንሱሪ ጌታ እኔ ሪስፔክት አደርጋለሁ ያለበትም ሁኔታም እንደዚህ ኢምፐርሰንም ስለማቀ በባህሪ ምናምን በጣም ሪስፔክት አደርጋለሁ ግን አሜሪካ መሄድ በጣም ብርቅ ነገር አይደለም እንዴ ብርቅማ ነው ለምን መለሳለሁ አልመለስም ብርቅ የሆነባቸው ሰዎች እኮ ያ የሚሆንባቸው ሊኖሩ ይችላሉ ግን ላይክ በአንተ ደረጃ አሁን አንተ በድሮ በምትነግረን ነገር በዛ ደረጃ አሜሪካ ገባ በቃ ኦኬ አሜሪካ ገብቻለሁ ቤተሰቦቼ አንድ ቪዲዮ አንድ ላይቭ ላይ አለ በየቀኑ ላይ ከዛው እጪ ገብቻለሁ እኔ አላረግም እንደዛ ነፍሴ ማወቅ ያለብህ ነገር አሜሪካ ቢግ ዲል አይደለም ካልክ መተህ ገብቻለሁ ገብተህ ወደ ኢትዮጵያ ደግሞ መመለስ ያኔ ለአንተ ቢግ ዲል አይደለም ነው የተመለስኩት አረ ኤርሚ የአሜሪካ ባንዲራ ማሳየትና አሜሪካ መግባት አንድ አይደለም ተው አሳይቼሻለሁ እኮ ብሎ እኔ ሰማሁት የአሜሪካ ባንዲራ አሳይቷል ነው አንተን እኔ አሁንም ለመለጠፍ እችላለሁ በቀደም መንሱሪ ቪዛ ለጥፌ ላይክ እያሳየው ነበር እና ሪከርድ አድርገው ለምኜ ነው ያስጠፋኋቸው ድጋሚ ማለት አትለጥፍ ቪዛ ማትለጥፍ ፐርሰናል ነገር ነው አንተ የምታደርገው ምን መሰለህ እንደኔና በቃ እንደኔና አሜሪካ ገብተህ ስታርባክስ ጠጥተህ የሆነ ስቴክ በልተህ አንጀባ አድርገህ ወደ ሀገር ስትመለስ ያኔ ነው እናምናለን እሺ አላህና ተዛለ እሺ መንሱር በምን ያህል ጊዜ ፕሮሰስ ውስጥ አለቀ ለአሜሪካ ገባ አክቹአሊ እንደ መንሱር ላለው just a week አሜሪካ ቀላል ነው ስለኮ ላይክ ለኖርማል ሰው አይደለም መንሱር አሁን ላይክ እንደ መንሱራ ያለ ሰው ግን አሜሪካ ሄዶ መንሱር ምን አይነት ቦታ መቀየሩን ሊዝናና እንደሄደ ያሳያል እንጂ እንደ ቢግ ዲል አሁን ከመንሱር አፍስሰማ በጣም ይከብደኛል የምሬ እኔ አሁን ቢግ ዲል ነው ብያቃለሁ የት ነህ ስትሉኝ አሜሪካ ነኝ አልኩኝ እንጂ ሲቲ ስትቀይር ሆቴል ስትቀይር ምን ያላየው ነገር አለ መሰለኝ ነው ሆቴል ስቀይርማ አላየህ ሆቴል ያንን ሆቴል ስሙንን አይደለም ልትገባበት ሰምታል ያንቀል ላይ ገብቼ እዚህ ሆቴል ስማ እዚህ ሆቴል እኮ አለች ጓደኛችን ለፎቶ ነው እኛ የምንሄደው አንተ ያደርክበትን ነው እኮ ያለችው አሜሪካ የምትኖር ልጅ ነች እኮ ያለችው ከዚህ በላይ ምን ትፈልጋለህ
ማንሱር አይላይክ ፎቶ ለመነሳት ነው የሚሄዱት። አንተ የምታድርበት ወጣ intalli tokko galtee Mansuur hoteela kana koo jette nuti suuraa itti ka'uudhaaf dhufna malee galleellee shaayii dhugne hin beeknu alechin. Wallahi viidiyoo alla kafalak ለናሆም ደውሉለት። እኔ ለናሆም የደወልኩለት ታዲያ እኔ አሜሪካ ገባሁ ለማለት እኮ አይደለም፣ ጀስት ሰላም ልሎ ነው የደወልኩለት። አሁን እኔ አሜሪካ መሄድ ቢግ ዲል አይደለም። በጣም ብዙ ሰዎች ግን ቢግ ዲል አይደለም እያንጨረጨራቸው ቆይ እድሜዬ እያንጨረጨራቸው ልመለስ ነው ደግሞ ብዬ ስናገር ጭራሽ ገመድ ፈልጉልኝ የኢትዮጵያ ገመድ ካልሆነ የአሜሪካው አልገላለኝ የሚሉ ሰዎች ተፈጥረዋል እዚህ ቲክቶክ ላይ። ለምንድን ነው የምትናደዱት? ገና ብዙ ጊዜ እንመጣለን። በፕራይቬት ጀት ነው መጣው። ከዚህ በኋላ ደግሞ አሁን በእንትን አይደለ ይሄ ነው በቃ መንሱሪ ፐርሰናሊ እኮ ነገር ይሻለው እኮ መንሱሪ ጌታን አይደለም እንትኑ እዚህ ሚዲያ ላይ ያለውን ነገር ነው እንጂ ኢምፐርሰንም ስለማቅሽ እኔ ሪስፔክት አደርጋለሁ። የምታገኘው ነገር በመንኩራኩሩ ሂድ ደስ ይለኛል። ብሌን ተሞት እና ቤቴ እንዴ እኔ ከፍቶኝ ምናምን አይደለም፣ ግን በአንተ ላይ ግን ኖርማል ነው ለማለት ፈልጌ በምትለን ማለት ኖርማል ነው። ያው እኔም ለጫወታው ድምቀት ነው እንጂ ነፍሴ አሜሪካ ምናምን የምለው ነው። ምን ቀደም እኮ ነገርክ እንደሷ ነሱ ያለበት ነው አልከኝ እኮ። እኔ ግን አላልኩም። እሱ አንተ ያልከው እኛን ይሳደባሉ እናንተ እንደዚህ ይሉና በበነጋው ቤተሰብ አንድ ባቡር ስጡኝ ሲሉ ትሰማቸዋለህ። እኛን እኮ ኢትዮጵያ ያሉትን ማለት አየር ዘጋንባቸው መሰለኝ። ይመጡና አቸሩም እንዳትሉም ምን አይደለ በበነጋው ይመጣና ቁጭ ብሎ አንድ ባቡር አንድ እንትን ከዛ በኋላ ዛሬ ጠዋት እየተጨፈጨፋችሁ ነበር ቲክቶክ ላይ የምትጫወቱ ልጆች። ነፍሴ ያዝከውን ያዝ አንተ ነፍሴ ምን አገባ ይንጨርጨር ሰው። መንሱር አንድ ነገር ልንገርህ እኔ በጣም የሚገርመኝ የሚሰጠው ሰው ጊፍት የሚሰጠው ሰው መጥቶ ላይቭ ላይ ጊፍት ሰጥቼ ተጎዳው እንዲያልኩኝ ሲል ሰምቼ አላውቅም። ጊፍት ሰጥቶ ማያውቅ ሰው መጥቶ ስለ ጊፍት ጉዳት እንደዚህ አታርጉ ምን አገባው በምንስ ያውቃል እንደዚህ ያርጉ ምናምን አርፎ ስራውን አይሰራም እንዴ? አንድ ምንሱ ነው ልንገርህ ኤርሚ በውስጥ ነግርሻለሁ ነፍሴ ጊፍተሮቹ ምን እያደረጉ እንደሆነ እዚህ ሀገር እንዴት አድርጎ ጫወታውን አይታው ብቻ ሌላ ቀን እናወራለን። አሁን አንተ አሜሪካ እንደ ያለው እስኪ አንድ አንበሳ ሰጠን መንሱር ያስቦራ አይደለም እንዴ? ሶስት አንበሳ አንድ አንበሳ እኔ ሶስት ልንገርህ አንበሳ 300 ምናምን ዶላር ነው የሚወስደው። 100 ምናምን ዶላር ለቲክቶክ አልሰጠም። እኔ if something happen if you need help from me you guys I can do that 150 ዶላር ብሰጥ አይሻልም? 150ውን አስቀርቼ that is smart business። አሁን አንተ ተጠመኔ መንሱሪ ይኸው ቡካ ምን እንዳለች 490 ኦልሞስት 500 ዶላር ነው ቻርጅ የሚያደርገው አንድ አንበሳ። 250 ብለክልህ አይሻልም እንዴ በአካውንት? ግን ስቲል አስሊ ጀርቲ ጊፍቲ ከኑ ጉዲ ጀራ ደገ ሄራዲሰቲ ጉዲ ጅርቲ ትልቅ ምስጥር አለው ጊፍተር ላይ ኢትዮጵያ ስመጣ ነው የምነግራችሁ ለእናንተ። ኦኬ አይኔማ ሰምቻለሁ። ግን እኔ ስጠይቅ ብዙ ኤቪደንስ አላገኘሁም። ግን አያገባንም። ጊፍት ይስጡ እኛ ምን አገባን እንዴ? በረከት ፈጣሪ እድሜያቸውን ይጨምርልን ማለት ነው እንጂ ነፍሴ በስተጀርባ ብዙ ጉዶች አሉ። እንደነሱ ሀሳብ ቢሆን እኮ ድሮ ነበረ እኮ ጊፍተርን የሚያጠፉት እናንተ ነው። አዎ እንዴ ጊፍተር አይጠፋም። ጊፍተር ይለምንም ጊፍተር ይለምንም። አሜሪካን ቁጭ ብለው ማለት ነው ለምነው አለሳካ ሲላቸው ነው እንደዛ የሚሉት። በጣም ላይክ ራሳቸው እንደ ሀገር መሪ የሚያዩ ሰዎች አሉ። ለምሳሌ አትፍራ፣ ተንፍስ። አንድ ሰው ጥራ፣ ዝም ብለህ ተንፍስ። እኔ ልጥራለሁ መንሱር ልጥራለሁ خنيت يوجراتن دقاتي نرا خنا دغاني من ጩፌት ይሙራ ይወድ ዳይጠኔ خنيت ወያ አናጭ ደቁረቹ يوجراتن ፋሚሊን
Okay, thank you so much. Thank you wallahi. Go.